ህይወት በአጠቃላይ የተስፋ ጉዞ ናት። የሰው ልጅ በትዝታ የኋላውን ቢያስታውስም ትምህርት ቢማርም በዋናነት ግን የሚኖረው በትዝታ አይደለም፣ በተስፋ ነው። እንደውም አንድ ሰው ስለ እርጅና ተጠይቀው ሲናገሩ ምናለ እርጅና የእድሜ ጉዳይ አይደለም። የሰው ልጅ በተስፋ መኖር አቁሞ በትዝታ መኖር ሲጀምር አረጀ ይባላል። እድሜው ትንሽም ትልቅም ቢሆናሉ። በጣም አስገራሚ ነገር ነው እና ተስፋ ሰውን ወደፊት ያስኬዳል። ነገን ምንም አይነት ነገ ሆኖ ቢመጣ እንድንቀበለው ብቻ ሳይሆን እንድናልፈው ያደርገናል። እኔ እንደ አእምሮ ሐኪም ብዙ ጊዜ በተለያየ አእምሮ ህመም ውስጥ ያሉ ሰዎች ጋራ በጣም ራሳቸውን ለማጥፋት ከሞከሩም ሰዎች ጋር በመጠነኛ ህመም ውስጥ ካሉ ሰዎች ጋራ ሰርቼ አውቃለሁ። በተለይ ራሳቸውን ለማጥፋት የሞከሩ ሰዎችን ከተረፉ በኋላ አስጠይቃቸው ሁለት ነገር ነው የሚናገሩት። አንደኛው ራስን ወይም ራስሽን ማጥፋት በመሞከርሽ ስለመሞከርሽ ምን ታስቢያለሽ ወይ ምን ታስባለሽ ስል በጣም ራስ ወዳድ ነው